ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ እንደምታዩት ከእንግዳ ጋር ነኝ፣ ከገኒ ጋር ማለት ነው። ገኒዬ ሰላም በያቸው እስኪ። ጠፋች ብለው ነበር። እኔ ነው ሰሞኑን ላይ ብላይ ነበርኩኝና ሰላም ሰላም የቲጂ ቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት እህቶቼ ወንድሞቼ ረጅም እድሜና ጤና ይስጥልኝ። የሰው ልጅ ስላደረገ ብቻ አይደለም አንድ ሰው ሲጠፋ የጠፋ ምን ሆኖ ነው ምን ደርሶበት ነው ማለት እጅግ በጣም አድርጌ አመሰግናችኋለሁ የኔ ውዶቼ። እኔ እንደምታውቁት ማለት ነውና ያው ከዚህ ቀደም ቻናሌን የገዛኝ ሰውዬ ከፈተልኝ ሰውዬ ማለት ነውና ወደ 6 ቻናሎች ታክታክ እያረገ ማለት ነውና በዚያ ምክንያት ያው ጠቅሎ ቻናሉን ስለወሰደው አብረን ደስ ይበለን እላለሁኝ። ያው እኔ ወላ ዋትስአፕ ብትሉ ወላ ቴሌግራም ብትሉ በቃ ያላየያዘው ጉድ የለም ሰውየው ያላየያዘው ጉድ የለም። በጎጉሌ ላይ የሆነ ነገር ጠፍቶብኝ እንኳን ዳውንሎድ ለማድረግ ስፈልግ ኢሜል አስገቢ ነው የሚለኝ ማለት በብዙ ነገር ማለት ነውና አላህ ግን ደስራው ውስጠው አላህ ይፈርጀው። ሌላ ምንም የምለው ነገር የለም። በራሴ እግዚአብሔር ካለ ወደፊት ከመጣሁኝም ስልክ ገዝቼ ከመጣሁኝም በደንብ አድርጌ አብራራላችኋለሁ ማለት ነው። ብዙዎቹ እኔ ሌላም ቤት ስሰማ ማለት ነውና ለምንድን ነው ግልጽ አድርገሽ የማትናገሪው? ማን ነው ቻናልሽን ወሰደው ማን ነው እያሉ እኔ አብርሽ የቀራው ምን ነግሬዋለሁ። ግን እኔ ከሄደ በኋላ ቻናሉ ከሄደ በኋላ እኔ ግሩፕ ላይ ገብቼ ለራሴ አይምሮ የጦዟል ማለት ነው። አይምሮ የጦዟል ግሩፕ ላይ ገብቼ ገና ከዛ በፊት ነው በቃ ሞኔታይዝ እያደረገው ማለት ነው። ሞኔታይዝ እያደረገው በጥሩ ሁኔታ በተሳካ ሁኔታ ምናምን እያሉ እንደዛ እየተደረገ እላችኋለሁ። በቃ እኔ አሁን ጥሩ ላይ አይደለሁም ያለሁት ቤት ዘግቼ ብቻዬን። በዚያ ላይ ታቁኛላችሁ ብዙ እህቶቼ እየረዱኝም ራሴ እየሰራሁኝም እየተፍጨረጨርኩኝም ነው የቤት ኪራይን ተሯሩጬ ምን ብዬ መጣው ማለት ነውና 8 ወር ያክልን ማለት ነው። ከ8 ወር በላይ ነው 7 ወር ተቀምጬ ነው እንግዲህ ባዶ ቤት ኮሚቴ ለምኜ አልቅሼ ለምኜ ባዶ ቤት ላይ ገባሁት። ለዚህ አላህ ስራውን ይስጠው። አላህ ኑሮ አይመር፣ ኑሮ ድፍንፍን ይበል። እንዲህ በእኔ ላይ ድፍንፍን ያደረገውን ኑሮ ድፍንፍን ይበል ነው የምለው። በቃ እኔ ዩቲዩብ የምከፍቱ ሰዎች መጀመሪያ ለራሳችሁ ቤቲ ጎንደሯም ሲጀመር አለባት የሆነች አንድ አሜሪካን ሙስሊም እህቴ በአላህ አስተካክልላት ስትላት ምን አለቻት? ዩቲዩቡ ስለተነካካ በብዙ ነገር ስለተሳሰረ አልነካም ነው ያለችው ማለት ነው። ሁላችንም እንደየስራችን ይስጠን ነው የምለው። ምንም ማለት አይደለም። እና ቲጂም እኛ ምንም ቢሆን ፈልጋኝ ቤት ድረስ ትናንትና መጣ ጎትታኝ በቃ ቤት ውስጥ ነው ቁጭ ምለው። መድኃኒዓለም ነው የምላችሁ። በቃ ውጪ አይለኝም ምንም በይ አይለኝም ማለት ነውና ስለዚህ ለዚህ ነው ደውላ ቤት ነሽ ወይ ምናምን ስትለኛው ብዬ ትናንትና ነው የመጣው። ስለዚህ ሰው እስከምኑም እኛ ምንም ቢሆን ሰው እስከ ክፋቱም እስከ መልካምነቱም ነው አይደለም የምንወደው ሰውን ማለት ነው። ሰው አንድ ሰው እንደዚህ ነው እንለዋለን። ግን በችግር ጊዜ አያችሁ ሁላችንም እንፈላለጋለን ማለት ነው። የጠላነው ሰው ማለት ተጣልጡን ብሎ ሳይሆን ማለት ነውና አንጀቴ ቁስል ነው ያለው መድኃኒዓለም። አንጀቴ ርር ነው ያለው። እኔ ለሱ ብዬ አላለቅስም፣ ግን የማደርገውን ነገር አደርጋለሁ። ቤተሰብዬ እውነት ነው የምላችሁ። ግን ማን እንደሚታመን ራሱ ነው ያለቀማሪ ነው። በጣም የቅርብ ሰዎች ምንላችሁ ያበላናችሁ ያጠጣናችሁ ሰዎች እጃችንን ሲነክሱን ነው ብዙ ጊዜ እንትን የሚለው ነው። ያው እንግዲህ እንደምትሰሙት ነው። ከባድ ነው በጣም። እና እንግዲህ አይዞሽ በላት። ማርያምን እምባዬ ሁሉ አለቀ። በቃ መድኃኒዓለም በር ለመክፈት ስል ሰውነቴ ይነዝረኛል። በቃ ሰው እንደዚህ ሲጨብጠኝ በቃ አይምሮዬ እንትን አለ በቃ። ስለዚህ የሆነ በቃ እኔ እንጃ እኔም ብዬ ልንገራችሁና እኔ ብዙ ፈተናዎች ብዙ ነገር በቃ እኔ ደግሞ የገረመችኝ የቤቲ ጎንደሯ ነው የገረመኝ ማለት ነውና ቤቲ ጎንደሯ ምን ታርክ ከተነካካ አልገባም ያለች አይደለም። አይደለም ዩቲዩቡን ሊገዙ ሲል ብዙ አውርተዋል። አንዴ ሚስቱ ታወራኛለች አለች፣ አንዴ እሱ ያወራኛል አለች። ዩቲዩብ እኮ ብትገዛትም ቆንጆ ነው። ይሄን ነገር ሲያደርጉ ማለት ነው
ይሄን ነገር ታግ እየተደረጉ ገባችሁ፣ ሰዓት እየሞላ በላው ላይ 2 ቻናል ነው ሞኔታይዝ አድርጎ የለቀቀው ማለት ነው። መጨረሻ ላይ ደግሞ አንዷ ማለት ነው የ3 ወር የቤት ኪራይ ከፍልልሻለሁ ክፈዩ፣ ከሷ ጋራ ብዙ ጦርነት ጭራሽ መጨረሻ ላይ ሊባ አንድ ቀን ገብታ እንትን የባነንኩም ሊባ አንድ ቀን ገብታ እንዲህ ስል አጠፋኝ ማለት ነው። የእሷን ሁሉ ቻናል መጨረሻ ላይ ተሳስሮ ማለት ነው ገባችሁ። ስለዚህ እኔ ምንም አይደለም። እኔ አላህ እንደ ስራው ይስጠው፣ አላህ ይፈርጀው፣ ኑሮ አይመር፣ ኑሮ ድፍንፍን ይበል ነው የምለው። እሷም ከኔ ሚስቱ ከየት መጣ እንደያዘችኝ አላህ ኑሮሽን ጭልምልም ያርገው። አላህ አሁንም ቤትሽ ፈርሶ የለ አሁንም ኑሮሽ ይፍረስ። በቃ ይሄንን ነው የምላት፣ ሌላ ምንም የምላት ነገር የለም። ከየት መጣ እንደዚህ እንዳደረጉ ማለት ነው። እና ስለዚህ እኔ አሁንም በሚሄደው ነገር እሄዳለሁ። በቃ ስልኩን ገዝቼ ማለት ነው እና በሚሆነው ነገር ላይ እሄዳለሁ ማለት ነው። ስለዚህ ሰውን አትመኑ ማለት ነው። እኔ ቤቲ ጎንደሬዋ ጭራሽ ተዚህ ቀደም ሰውን አሰብስበሽ ሙስሊሞችንም አሰደብሽ ነው ያለችኝ ማለት ነው። ስለዚህ አው ይገባታል። እኔን ሙብ አድርጋ እኮ ነው የእሷም ታሪክ አላወጣለሁ እኮ እኔ ከብት አይደለሁም ማላቅ አይደለሁም ማለት ነው። ብዙ ነገር አውቄ ነው ዝም ያልኩት ማለት ነው። እኔ ሰው ሳይነካኝ አልነካም። ግን ደግሞ እኔ እሷም ምን እንዳደረገችኝ አውቃለሁ። ራሳቸውን ጨዋ አጫውቱ ማለት ነው። እኔ እሷም መረጃ አለኝ ማለት አውቄ ነው ዝም ያልኩት ማለት ነው። አንገቴ ደፋሁት አውቄ ነው ዝም ያልኩት ማለት ነው። እና እንደዛ ብላ ብለምናት ቻናሏ በብዙ ነገር ስለተነካካ በብዙ ነገር ስለቆላለፈው አልነካካም አሉ። ግን ምንም ቢሆን የሰው ልጅ እኮ ምንም ያደረኳት ነገር የለም። ቻናልሽ እንዲህ አድርጎታል እንደዚህ ብለሽ እኔ በወቅቱም እየደረስኩበት ሞኔታይዝ ሲደረግም ለሆኑ ጓደኞቼ ስልክ ሞኔታይዝ ነው የሚለው የሆነ 2 ቻናል በእኔ ላይ እያሰረ 2 ቻናል ሞኔታይዝ እያደረገ 15 ሺህ ይሸጣል ማለት ነው። እና ያ ሁሉ መረጃ አለኝ ማለት ነው። መጨረሻ ላይ ጥንቅቅ አድርጎት እኔ እግዚአብሔር ካለ በራሴ እመጣለሁ። ሞት ተደርጎ እንዴት አድርጌ እንደማስጠፋ አውቃለሁ ማለት ነው። ስለዚህ ያለኝ ነገር ይሄ ነው። እግዚአብሔር ይስጥልኝ፣ አመሰግናችኋለሁ ስላስታወሳችሁኝ፣ የጠፋሽ ስላላችሁኝ። ያለው ችግር እንግዲህ ቤት ውስጥ ነው ያለሁት። ይሄ ነው ያለው ወሬ ያበዛሁባችሁ። አይ እሱማ ከአንቺ ጋር እኮ የሚፈልጉት ነገር አለ ማለት ስትጠፊ ምናምን ምን ሆና ነው ብሎ ስለጠየቁኝ ለነሱ ነው እየነገርሻቸው ያለሁት እና ያለሽው ቲክቶክም ዩቲዩብም አሁን እየሰራች አይደለም። ያው እንግዲህ ስልክሽን ምንም እንዳረግሽው በንዴት ንገሪያቸው። ስለዚህ አትጠቀምም። ያው እንግዲህ ወደፊት እግዚአብሔር ፈቅዶ ደግሞ አዲስ ቻናል ከፍታ ያው ትሰራለች ማለት ነው። ገኒ ከዚህ በኋላ ስትከፍች ራሱ በቃ አሳድገሽ ምናምን ራሱ ለመሸጥ ለምንም አትበይ። ለምን አንዲ እሪ ብለሽ አንዲ በቃ ስለፍተሽ ሰውም ሰብስክራይብ አድርጎ ምናምን ከጨረሰ በኋላ እንደገና በራሱ ዝም ብለሽ በቃ ቀጥ ብለሽ መስራት አለብሽ። ለምን አንዱ ሲጠፋ አንዱ ሲሆን አሁን እኔ 2 ቻናል ጠፍቷል፣ አልጠቀምበትም። ለነሱም አይሆናቸውም ለኔም አይሆነኝም። ግን ምን በቃ አስጠላኝና በቃ የስራቸውን ይስጣቸው እንደዚህ ያደረጉ ሰዎች ብዬ ዝም ነው ያልኩት። እና ምንም አይነት ነገር ለእግዚአብሔር ስጪ። በቃ አሁን ቢሆን የሰው እንትን ምናምን ለምን አንደኛ ነገር በቃ አትበቀኝ ምን ማድረግ አትችይም። አይ ለሌባማ ለምን መሰለሽ ሃይ ማለት እኮ ነው። እኔ እግዚአብሔር ይጨርሱላቸው እና ለሌባ ማሽቃመጥ አያስፈልግም ማለት ነው። ሌባን ሃይ እያልን ካላጠፋ ነው በስተቀር ማናውቋቸው ነው እና ነው ምድርቅ እንጂ ማን ማያውቃቸው እግዚአብሔር ካለ ማለት ነው። እግዚአብሔር ካለ ስልኩም ደግሞ እንደዛ እንትን ላይ ነበርኩ፣ 3ኛ ፎቅ ላይ ነበርኩኝ። እንደዚህ እያወራው እንደዚህ እያልኩ ዩቲዩቡ በሚሄድበት ጊዜ እንደዚህ ከታች ወርዶ ነው ስልኩም ዱቄት የሆነው። አንደኛ ነገር ስልኩም ቢኖር በሱ ጉግል መክፈት አልችልም፣ በሱ ኢሜል መክፈት አልችልም። ለምን በሁሉ ነገር አሳስሮታል ማለት ነው። ስለዚህ እግዚአብሔር ይርዳኝና ከረዳኝም ስልክ ገዝቼ ወደፊት ማለት ነውና ከመጣሁ እመጣለሁ። እኔ አውቃለሁ የዛን ጊዜ ማለት ነው። ስለዚህ በያላችሁበት ሰላማችሁ ብዝዝት ይበልልኝ እህቶቼ ወንድሞቼ፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ስለኔ የተጨነቃችሁ ስለኔ ያሰባችሁልኝ እጅግ በጣም አድርጌ አመሰግናለሁ። ኑሩልኝ፣ ረጅም እድሜና ጤና ይስጥልኝ ነው የምላችሁ። ስለዚህ እሷንም አበረታቷት። ሰው ከምንም ቢሆን ማለት ነው ደስ ይላል ማለት ነው። አረብንም ብቻዬን ቁጭ ብዬ ቤት ዘግቼ የማላውቀው ሰፈሬን ብቄ ሄጃለሁ ብያለሁ። ከዚህ ቀደም
ግን ሰፈሬን ርቄ ብሄድም ማለት ነው መልካም ሰዎች መልካም ጥሩ ሰዎችን ነው ያገኘሁም ማለት ነው። እና አንዳንዴ ርቃችሁ ስትሄዱ መልካም ሰዎችም ታገኛላችሁ። ግን እንዴት ነው ርቄ ሄጄ እለምዳለሁ ወይ እንዲላሉ ወይ ብዬ ማለት ነው። እና አሁን ይሄው እዚህ ሰፈር ከሄድኩ እንኳን 1 አመት ሊሞላኝ ነው ማለት ነው። ሰፈሬን ለቅቄ ከሄድኩኝ 1 አመት ሊሞላው ነው። በ1 አመት እኔ ራሴን እችላለሁ። 3 ወር 4 ወር እግዚአብሔር ይስጣችሁ እናንተ ወዲያው ነው 500 ሰብስክራይብ ያስገባችሁኝ ነበረ። ራሴን ችዬ ምንም ቢሆን የመጣችሁ የቤት ኪራይ አቅተኝም ብዬ ነበር የመጣሁት። ግን እኔ ካሰብኩት የእግዚአብሔር ነው የሚፈቅደውና ሌባ ቀማኛውን ስለጣለብኝ ምንም ማድረግ አልችልም። በቃ ያለው ነገር ይሄ ነው ቤተሰቦች። እና ደቂቃም ስለሄደ እንግዲህ ያው እንዳለቻችሁ ነው። በውስጥ ካገኙሽ እንግዲህ ሰላም ይበሉሽ፣ አይዞሽ፣ በርቺ ይበሉሽ። እኔም እዚህ ጋር ደግሞ ኮሜንት ከጻፉልሽ ደግሞ እነግርሻለሁ። እኔ ተስፋ መቁረጥ የለም፣ ሁልጊዜ ወደፊት ነው የሚሻለው እና እግዚአብሔር ደግሞ ከአንቺ ጋር ነው የሚሆነው። አይዞሽ ሁላችንም ነን እኮ እኔ ወጥቼ እዚህ ጋር እንትን ስለማል ነው እንጂ እንደዛ የለፋሁበት አረብ ሀገር ሆኜ እንደዛ እየተንከባለልኩኝ ያሳደግኩት ቤት ቢሮ ራሱ ያው ቁጭ ብሏል እኮ እንትን አድርጌ ስገባ አለ። ግን በቃ ምንም ማድረግ አልቻልኩኝም። ስለዚህ እንዳዲስ መሞከር አይከፋም። እግዚአብሔር አንድ ቀን ደግሞ በሆነ ነገር ከፍ ሊያደርግ ይችላል። እንደዛ ነው የማስበው። እና ውድ ቤተሰቦች በጣም ነው የምናመሰግነው። ሰብስክራይብ እያደረጋችሁ አበረታቱን። መብራት የኛ መብራት እንደዚህ ነው፣ ይሄዳል ይመጣል። ልክ ኑሯችን እንደዚህ ነው፣ አንዴ ይጠፋል አንዴ ይመጣል። እና በጣም ነው የምናመሰግነው። የምታያቸው ነገር አለ ወይስ ድጋሜ እግዚአብሔር ደግሞ ፈቅዶ ድጋሜ ዛሬም ደግሞ እግዚአብሔር ይስጥሽ የኔ ውድ መጣት ስላስታወሽ ሌላ ነው ለማይምሮ የራሱ አሁን እዚህ ጋር ያስቀመጥኩት ጋር ነው የሚጠፋኝና ስለዚህ ያለው ነገር ይሄ ነው ቤተሰቦቼ። በቃ እሺ መልካም ቀን።